ምን ሆነ ነው? ምን ሰውዬው መስለኝ እኮ ነው ልናስ ደግሞ ምን ሆነ ከሰውዬው ጋር? ምን ባክ የአዲስ አበባ አከራይ እኮ አንድ ወር እንጂ የተበሽ አንድ ወር እንደ ልጅ ያዩና ከዛ ቀጥሎ ጠላት ነው የሚሆኑት። አይኛል ምን ተፈጥሮ ነው? ምን 3 ሰዓት ላይ መብራት አላጠፋም ብሎ አታይም? እንደ ቤቴ ሁሉ ልብስ ባጋ ያለ መስል ሻባሩ ከዚህ ሁሉ ለምን ቤት አዘገዛ? አንተ የቄስ ልጅ ጊዜ ራቦቱ ይመስለዋል አሉ። አባቴ አንቺ የሀብታም ልጅ ነሽ፣ በስምሽ ብዙ ቤት አለሽ። የኔ ችግር አይገባሽም። እድሜ ለኪያውስ ሲንግ ማን ናቸው? አያተናችን አይደለም እባክህ፣ የአባቴ ቤት ደንበኛ ናቸው። ሀብታም እኮ ያስቀኛል። ለቤት እንኳን ደንበኛ አለ። ብታምንም ባታምንም ሶስቱም ቤት አባቴ ሲገዛ ቅድሚያ 83145 ብር ይከፍላል። ባቢ የገባ ጋር መስል እያወራን ያለ ነው ስለ ቤቱ ነው። አላመንከኝም ነው? አረ ባቢ የእውነትን ነው? የእውነቴን ነው። ና ለማንኛውም ተነሳና እየሄድን ብናወራ ይሻላል። አረ አባቴ አንተ ከስሙ ብዙ ታወራለህ። ሲጀመር እንደዚህ አይነት ነገር መኖሩን እያወቅ እስከዛሬ ለኔ ዝም ማለት ራሱ ይሄ ላንተ ቀላል እኮ ነው። በቤት ኪራይ ከምትሰቃይ በ83145 ብር መክፈያ ከዛ ደግሞ 2000 ብር ጀምረህ በወር እየቆጠብክ ከወለድ ነፃ በዛ ላይ የቤት ባለቤት ነች። ተናገር እንጂ ምን ዝም ትላለህ? አንተ ልቆ ነው አጽማም እንዴ? ኧረ ተረጋጋ። እኔ ከጓደኛዬ ጋር ነው የማወራው። ቤት ኪራይ የተሰቃየን እናንተ በ83145 ብር ይከፍላላችሁ። የምትፈልጉ ከሆነ ለሁላችሁም ይበቃል። ለማንኛውም አንተ እንደዚህ አትሁን፣ ንገራቸው። ያው እናውቃለን ሁሉም ሰው በቤት ምርር ብሏል። በ83145 ብር ቅድመ ክፍያ ብቻ በወር 2000 ብር ብቻ ያስቆጠበ ቤት የሚሸጥ ድርጅት ቢኖር እሱም ኪያውሲንግ ብቻ ነው። ኪያውሲንግ ይባላል። አሁን እናንተ መግዛት አስባችሁ ከሆነ አሁኑኑ የምዝገባ ጊዜው እያለቀ ስለሆነ ወደ አድራሻቸው እየሄዳችሁ መመዝገብ አለባችሁ። ምክንያቱም ማንም ሰው በዚህ ዘመን በዚህ 10 ዓመት ውስጥ ቤት ይኖረኛል ብሎ አያስብም፣ ያውም ቪላ ቤት። ግን ኪያውሲንግ በመካከለኛ ገቢ ደረጃ ላሉ ሰዎች ቪላ ቤቶችን እየሰራ በወር 2000 ብር ብቻ እያስቆጠበ በ83 ቅድመ ክፍያ እየሸጠ ይገኛል። አንደኛ መገናኛ የካ ክፍለ ከተማ ፊት ለፊት ማራቶን ህንፃ 4ኛ ፎቅ ላይ፣ ሁለተኛ ደግሞ ያለው ሜክሲኮ ደብረ ወርቅ ህንፃ 7ኛ ፎቅ ላይ ሲሆን ሶስተኛው ደግሞ እዚሁ ካሳንቺስ ከድሮ መናሪያ ጎን ረዴት ህንፃ 9ኛ ፎቅ ላይ ይገኛል። መደወል ከፈለጋችሁ ስልኮቻቸው እኚህ ናቸው፣ ደውሉ። በታክሲ ውስጥ ተገናኝቶ መጀመሪያ ቁም ነገር የሰሩ ሰዎች ልንባል እንችላለን። ቤቱን ከገዛችሁ ግን ለምርቃቱ እንዳትረሱኝ። ሰላም ሁኑ።